Production. አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የሻድ መልቲሚዲያ ፕሮዳክሽን ተከታዮችና ቤተሰቦች እንዴት ናችሁ? በዛሬው መሰናዷችን የረመዳንን ጾም አስመልክቶ ማወቅ ያለባችሁን እጅግ በጣም ጠቃሚና መሰረታዊ ትምህርቶች ይዘንላችሁ ቀርበናል። እስከ ፍጻሜው ድረስ አብራችሁን ቆዩ። ታላቁ የረመዳን ወር በሂጅራ አቆጣጠር 9ኛ ወር ላይ የሚውል ሲሆን በሙስሊሞች ዘንድ ትልቅ ቦታ የሚሰጠው ወር ነው። የረመዳን ጾም በእስልምና ከአምስቱ እምነት መሰረቶች አንዱ ሲሆን በእያንዳንዱ አቅም ያለው ሙስሊም ላይ ግዴታ ወይም ዋጅብ ነው። በዚህ ወር ሙስሊሞች ከፈጅር ወይም ከንጋት እስከ መግሪብ ማለትም ፀሐይ እስክትጠልቅ ድረስ ምግብን፣ መጠጥንና ሌሎችን ጾምን የሚያበላሹ ነገሮችን የሚተውበት ወር ነው። ረመዳን በእስልምና እጅግ የተከበረ ወር ነው። ቁርአን ለመጀመሪያ ጊዜ በጅብሪል አለይሂ ሰላም አማካይነት ነብዩ ሙሐመድ ሰለላሁ ዐለይሂ ወሰለም የወረደው በረመዳን ወር ውስጥ ነው። ሙስሊሞችን በዚህ ወር ውስጥ በጎ ስራዎችን በመስራት ቁርአንን በመቅራት ሶላትን በመስገድ እና ምስኪኖችን በመርዳት ጊዜያቸውን ያሳልፋሉ። ጾም ግዴታ ከሚሆንባቸው መስፈርቶች ውስጥ ሙስሊም መሆን፣ በአእምሮና በአካል ጤነኛ መሆን፣ ነዋሪ ተጓዥ ያለ መሆን እንዲሁም ሴቶች ከወር አበባና ከወሊድ ደም የጸዱ መሆንን ያካትታል። ጾምን ከሚያበላሹ ነገሮች መሃል ደግሞ ምግብና መጠጥን ሆን ብሎ መውሰድ፣ ሲጋራ ማጨስ፣ ግንኙነት መፈጸምና ሆን ብሎ ማስመሰል ዋናዎቹ ናቸው። መጾም የማይጠበቅባቸው ነገር ግን ሁኔታቸው ሲሻሻል ቀዳ ማውጣት ግዴታ የሆነባቸው ሰዎች ደግሞ ህመምተኞች፣ ተጓዦች ወይም መንገደኞች፣ ነፍሰ ጡርና የሚያጠቡ ሴቶች፣ አረጋውያንና የወር አበባ ላይ ያሉ ሴቶች ናቸው። የረመዳን ጾም በርካታ ዓላማዎች ሲኖሩት ከእነዚህም ውስጥ ለአላህ መታዘዝ፣ ራስን መገዛት ወይም ተቅዋ፣ ምስኪኖችን መርዳት፣ ወንጀልን መተውና መልካም ስራዎችን መስራት፣ የማህበረሰብ ትስስርን ማጠናከርና የመሳሰሉትን ያካትታል። በተጨማሪም በረመዳን ወር ሱሁርን ከንጋት በፊት መመገብ፣ ጾምን በጊዜ ማፍጠር፣ በመስጂድ ኢዕቲካፍ ማድረግ፣ በኢባዳ መስጂድ ውስጥ መቆየት፣ ሌሊት ላይ ተራዊህን በጀማዓ መስገድ፣ በጎ ስራዎችን ዘካና ሰደቃ መስጠት፣ ቁርአንን መቅራትና ዲንን መማር የተወደዱ ተግባራት ናቸው። የረመዳን ወር በእስልምና እጅግ ልዩ የሆነ ምህረትና ይቅርታ የሚገኝበት ወር ነው። በርካታ ቁርአናዊ መረጃዎችና ሐዲሶች ይህንን ያረጋግጣሉ። ከእነዚህም መካከል አላህ ሱብሓነሁ ወተዓላ በተከበረው ቁርአን ሱረቱ ዙመር ምዕራፍ 39 አንቀጽ 53 የሚከተለውን ይላል። እናንተ በነፍሶቻችሁ ላይ ድንበር ያለፋችሁ ባሮቼ ሆይ አላህ እዝነት ተስፋ አትቁረጡ፣ አላህ ኃጢአቶችን ሁሉ ይምራልና እነሆ እርሱ መሐሪው አዛኙ ነውና። ይህ አንቀጽ አላህ ለባሪዎቹ እጅግ መሐሪ እንደሆነና ከእዝነቱ ተስፋ እንዳቆርጡ የሚያሳስብ ሲሆን የረመዳን ወር ደግሞ ይህን ምህረት በሰፊው የምናገኝበት ወር ነው። ቡኻሪና ሙስሊም በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። የረመዳንን ጾም በአላህ ላይ እምነትን ይዞና ምንዳውን ከአላህ ብቻ ፈልጎ የጾመ ሰው ካለፉት ወንጀሎቹ ይማርለታል ብለዋል። ትርሚዚ በዘገቡት ሐዲስ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። ለአላህ ብሎ አንድ ቀን የጾመ ሰው አላህ ፊቱን ከጀሃነም እሳት የ70 ዓመት መንገድ ያርቀዋል ብለዋል። ይህ ሐዲስ በረመዳን ወር በአግባቡ የሚጾሙ ሰዎች አላህ ወንጀላቸውን እንደሚምርላቸውና ትልቅ ምንዳ እንዳለው በግልጽ ይናገራል። ከጀሃነም እሳት መራቅ ደግሞ ትልቅ ምህረት ነው። ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል። በረመዳን ወር ውስጥ አንዲት ሌሊት አለች፣ ከሺህ ወር ትበልጣለች። መልካም ነገሯን የተነፈገ ሰው በእርግጥም ትልቅ መልካም ነገር ተነፍቀዋል ብለዋል። ኢብኑ ማጃህ ዘግበውታል። ይህ ሐዲስ ለይለቱል ቀድር ወይም የችሮታ ሌሊት የሚገልጽ ሲሆን በዚህ ሌሊት የሚሰራ መልካም ስራ ከሺህ ወር በላይ እንደሚበልጥ ያሳያል። በረመዳን ወር ይቅርታን ለማግኘት ከሚረዱ መንገዶች መካከል አንደኛ እዝነት ተስፋ ሳይቆርጡ ወደ አላህ መመለስና ከሰራናቸው ወንጀሎች በእውነት መጸጸት። ሁለተኛ
ጾምን ከሚያበላሹ ነገሮች መራቅና መልካም ስራዎችን በመስራት ጾምን በአግባቡ መጾም። ሶስተኛ በተራዊህ ሰላት ላይ ቁርአንን መቅራት፣ አላህን መለመን እና በሌሊት ተራዊህን መስገድ። አራተኛ አላህን ምህረቱንና ይቅርታውን እንዲሰጠን ዱዓ ማድረግ፣ አላህን መለመን። አምስተኛ ለድሆችና ለተቸገሩ ሰዎች ዘካና ሰደቃ በመስጠት ድሆችን መርዳት። ስድስተኛ ትርጉሙን መረዳት፣ ቁርአንን መቅራትና መማር። ሰባተኛና መጨረሻው ሰዎችን ይቅር ማለትና ጥላቻን ማስወገድ ናቸው። የረመዳን ወር ምህረትንና ይቅርታን በሰፊው የምናገኝበት ወር በመሆኑ ይህንን እድል በአግባቡ መጠቀም፣ ከአላህ ጋር ያለንን ግንኙነት ማጠናከር፣ ራሳችንን ለጀነት ማዘጋጀት ይኖርብናል። የዛሬው ፕሮግራማችን ይህንን ይመስላል። ኢንሻአላህ ከፕሮግራማችን ብዙ እንደተማራችሁ ተስፋ እናደርጋለን። ቪዲዮውን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። የሻድ መልቲሚዲያ ፕሮዳክሽን የሶሻል ሚዲያ ፔጆችን በመከታተል ስራዎቻችንን ያገኙ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ሻድ መልቲሚዲያ ፕሮዳክሽን የሁል ጊዜ ምርጫችን።